ኤጅ እንግዲህ ሰሞኑን በጣም ስለ ኒው ኤጅ ይሄ ኒው ኤጅ የሚባለው ሙቭመንት ኒው ኤጅ ምንድን ነው? እነ እንትና ኒው ኤጅ ናቸው። እነ እንትና እዚህ ጋር በጣም ማለት የምፈልገው ነገር የመጀመሪያው ስለ ኒው ኤጅን ማን መሰረተው ምናምን እሱ ነው። እንግዲህ ኔክስት ቪዲዮ እሰራላችኋለሁ ብዬ አስቤያለሁ። ያወጣኋቸው ምቶች አሉ። ግን ዋነኛው ዛሬ ላወራ የፈለኩት ሰዎች ሁላችንም ጽንፍ እየያዝን ነው። በዚህ በኒው ኤጅ በእንትን ጉዳይ በኤቭሪቲንግ አእምሯችን የሆኑ ሰዎች እንዲወስኑልን እያደረግን ነው። እያመዛዘን አይደለም። ራሽናል ቲንኪንግ የሚባል ነገር አለ። አእምሮ በራሱ እያመዛዘን እንዲወስድ። ስለዚህ ያን እንደሚወስዱ የሚያሉት እነዚህ ኮንተንት ክሬተሮች ናቸው። የሆነ ብር ለመውሰድ ብለው የማይሆን ወሬ የሚያሰራጩ ሰዎች አሉ። እውነት ነው። ኒው ኤጅ የሚባል የሆነ አካሎች ኒው ኤጅ የሚባል ነገር ይዘው ሊኖሩ ይችላሉ። አሮን ሀብ አይዲያ ስለነዛ ነገር ግን በዚህ ጉዳይ ሰዓችሁ የሚፈልገው ነገር ዩ አር ደ ክሪኤተር ኦፍ ሪያሊቲ የሚል ነገር ከሰማችሁ ፍሮም እነዚህ ኒው ኤጅ ሙቭመንት ምናምን የሚባሉ ሰዎች ማንኛውም ይሄ ሞቲቬሽን ላይፍ ኮችንግ ሂሊንግ የሚሰሩ ሰዎች ዩ አር ደ ክሪኤተር ኦፍ ዩር ሪያሊቲ የሚል ነገርን ከሰማችሁ ቴክ ኬር። ምክንያቱም ዩ አር ናት ደ ክሪኤተር ኦፍ ዩር ሪያሊቲ። በዚህ ጉዳይ ላይ ኔክስት ሰፋ ያሉ ቪዲዮች ሰራ ስል ነገር ግን ይሄ ኒው ኤጅ ሙቭመንት ላይ ራሽናል ቲንኪንግ ያስፈልጋል። ምክንያቱም ራሽናል ቲንኪንግ ማለት ራስን እያመዛዘን ይሄ ሰው ይሄ ነገር ለምን ይሄን ዝም ብለን መስማት የለብንም ሙሉ ቪዲዮ። ስለዚህ ራሽናል ቲንኪንግ ኢዝ ዘ ሞስት ክሩሻል ቲንግ ኢን አወር ላይፍ። ኔክስት ደግሞ ቲክቶክ ፎሎ አድርጉ። ይህንን ፔጅ